ትኩሳት ተጻፈ በስብሐት ገብረ እግዚአብሔር። አማንዳ። ያን ሰሞን አንዲት ቆንጆ አሜሪካዊት ነበረችኝ። አይኗ ሰማያዊ፣ ጸጉሯ በጣም ንጹህ ቡና አይነት፣ እጅግ ደስ ትላለች። አልጋ ውስጥ ልብ ታጠፋለች። በማልፈልጋት ሰዓት ሆቴል እየመጣች አላሰራ ስላለችኝ ቤተ መጻሕፍት እየሄድኩ መስራት ግድ ሆነብኝ። ሆቴል ስታጣኝ ወደ ቤተ መጻሕፍት መምጣት ጀመረች። እሷን ለመሸሽና በዚያውም ባህራንን ለማወቅ ስል ሀበሾቹን ጠጋቸው ጀመር። ምግብ ቤት አብሬያቸው ገባለሁ። ካፌ ዶር ቤት አብሬያቸው ካርታ እጫወታለሁ። ከባህራም ግን ላይላዩን እየቀለዱ ለመሳቅ እንጂ የልብ ለመጫወት አጋጣሚ ለጊዜው አላገኘው። ይልቅስ ከሀበሾቹ ጋር ግንኙነት በማድረጌ ሚስቶቻቸውን በመጠኑ እያወቅኳቸው ሄድኩ። የነበርንበት ዩኒቨርሲቲ ውስጥ ሴቶቹ ከወንዶቹ በጣም ይበዛሉ። ስለዚህ ለሁሉም ሴት የሚደርስ ወንድ የለም። አሉ 3፣ 4፣ 5 የሆኑ ወንድ የሚያድኑ ልጃገረዶች። ታዲያ ወንዱን ቆንጆን ይዘውታል። ነፃ የሆነ ወንድ አይገኝም። ቢገኝም ወይ የደስ የለውም ወይ ጥቁር ነው። ጥቁር ደግሞ ቢወዱት አገሩን መመለሱ አይቀርም። ብልጥ ወይም ውብ ወይም እድለኛ ካልሆኑ ፈረንሳይ ወንድ ማግኘት አይቻልም። ሳያገቡ የማርጀት ፍርሃት በወራቱ ዋሻ በአመታቱ ጫካ ድፍጦ ይጠብቃል። ጥቁሮች ወንዶች ገና እንደመጡ በእንግድነት ምክንያት ቆንጆ ሴት ማጥመዱን ለጊዜው ስለሚያውቁበት የተገኘችውን እሺ ብለው ይቀበላሉ። የምትገኘው ደግሞ ቆንጆ አልሆነች ናት። የሀበሾቹ ሚስቶች ጎዶሎ ቢጦች ነበሩ። እዚህ ቅርጽ ይጎላል፣ እዚያ ድምጽ ይጎላል፣ እዚያ ጠባይ ይጎላል። ብቻ ሉልሰገድ እንዳለኝ ሁሉም ያ ነገር አላቸው። ለጊዜው ሀበሾቹ የፈለጉት እሱን ነው። መልኩ፣ የደስደሱ፣ ደማምነቱ፣ ጠባዩ በኋላ ዝግ ተብሎ ይፈለጋል። ከሁሉ ግን አስቀያሚ አማንዳ ሳትሆን አትቀርም። ድብልብል አሜሪካዊ ናት። ወፍራም አንገቷ ዙሪያ ስጋው ተጣጥፏል። ሽንጥ የሚሉት የላት። ስትራመድ የሚንቀጠቀጠው ባቷ ረጅም ቂጥ ይመስላል። በጭራሽ ስሜት አትቀሰቅስም። ሉልሰገድ ለምን እንደያዛት ሊገባኝ በጭራሽ አልቻለም። የቸገረው እርጉዝ ያገባል ይባላል። እሱ ግን አቅፏት ይዞራል። ወገቧ ዙሪያ እጁ ስለማይደርስ ትከሻዋን አቅፎ እሷ ወገቧን አቅፋ ሲሄዱ አይቼዋለሁ። የአማንዳ ፈገግታ ደግና ንጹህ ነው። ትንንሽ አይኖቿ ንጹህ ሰማያዊ ናቸው። ረጅም ጸጉሯ በጣም ንጹህ ነጭ ሆኖ ጨረቃ ውስጥ ተነክሮ የወጣ ይመስላል። ግን ይሄን ሁሉ ውበት ጮሞ አፍኖ ይዞ እንደሌለ አድርጓታል። ስታያት ውፋሪዋ ነው የሚታይ፣ ስታስታውሳት ጮማዋ ነው ትዝ የሚል። ሲልቪ ግን በጣም ቆንጆ ናት። እጥር ምጥን ያለች ፈረንሳዊት ሆና ቡናማ ግሉህ አይኖቿ ውስጥ ውብና ሰፊ አፏ ዙሪያ እንደ ነበልባል የሚውለበለበው ፈገግታዋ ልብ ያሞቃል። ወደ ኋላ የተለቀቀው ንጹህ ጥቁር ጸጉሯ ያብለጨልጫል። ስትራመድ ረጅም አንገቷን እያወዛወዘች ስለሆነ ይህ ጥቁር ሐር ጸጉሯ ዥው ይጫወታል። ከታች ደግሞ አበጥ ያለው ዳሌዋ ያንኑ ያህል ይወዛወዛል። እግሯ በብዙ ጥንቃቄ የተቀረጸው ፍጥረት ነው። ፍቅርም ምኞትም የምትቀሰቅስ ወጣት ትመስላለች። ተመስገንም በጣም ትወደዋለች ሲሉ ሰምቻለሁ። ይሄ ተመስገን ፈረንሳይ ሀገር የተስማማው ይመስላል። ዩኒቨርሲቲው ሲቴ ይባላል። ሲቴ ውስጥ መኝታ ቤት ያላቸው ሀበሾች ተመስገን፣ ሉልሰገድ፣ ተካ፣ ኃይለ ኢየሱስ ናቸው።